ወይኔ ማርያምን ከዛስ ጮክ ያለው ስልኩ ታፈጥፍጣል ሰው ካቦኝ ምናምን ጭራሽ ተቀበሽ እንደው ምን ሆነ ነው ብለው ነው አስፋልት ላይ ከዛን ውጪ ነው ወይኔ ኬንያ ያላችሁ ሰዎች ልብ አድርጉ መካኒሳ ከዛ ደግሞ ከመካኒሳ አንስቶ በኮየ ፈጭ አድርጎ ወደ ቃሊቲ በሚወስደው መንገድ ኬንያ ስንት ኪሎ ሜትር ሰርቼ እኔ ለዚህ ጊዜ ያልሆነ ጭንቅላት ይቅርብኝ እንደው ታናቅሎላ ቤት ስሜቴ ነው ሻሎም ህዝብታትና ወገንታት እንዴት ናችሁ በያላችሁበት ሰላማችሁ ብዝት ሻሎም ወገንታትና ህዝብታት እንዴት ናችሁልኝ እንዴት ሰነበታችሁልኝ ሁሉ ሸጋ ሁላማን ኪራ ልበላት ይችን ምን ሻሎም ወዳታለሁ ምትላት ማርያም እውነት ሞክሪ እስኪ ሻሎም ህዝብታትና ወገንታት እንዴት ናችሁ በያላችሁበት ሰላማችሁ ብዝት ወደ ራሳችሁ ተፎግረናል ብዝት ይበልልኝ እስኪ በይልኝ ሻሎም ወገንታትና ህዝብታት በያላችሁበት ሰላማችሁ ብዝት ይበልልኝ ጽብሏለች እኔ ግን አቃተኝ አይ ይደብራል እናንተ በሰው እንጀራ አትምጡ የራሳችሁ ነው አይ እኔ እኮ ማርያም ያንተ ደስ ስለኝ ኦኬ ስለወደዳችሁት ነው ያቺ ራሱ እኮ ደስ ይላል እንትን ነው የምትለው የኔ ወርቆች አባባሏ ደስ ይላል ሌላው አልኩኝና ኮረትሽ ባላለው ብዬ ፕላጃሪዝም ይዝ ይቅርብሽ ግን እውነት ደስ ይላል አባባሉ እንላለን እና እንደዚህ ነው እንግዲህ ዛሬ ይውላችሁ ልንገራችሁ አንበሱ ቤት ዮኒ ነገር ጠይቆ ሌላ ገል ሊያስቀርብኝና ይሄን ከመለሽ ገል ጋብዝሻለሁ ብሎኛል ጭንቅላቴን እንደምንም አሰርቼ እኔ ለዚህ ጊዜ ያልሆነ ጭንቅላት ይቅርብኝ እንደው ታናቅሎላ ቤት ስሜቴ ነው አይደለም ማሳንታ ምን አለ መሰለሽ አሁን መረዳት ያለብሽ ነገር ምንድነው የሰው ልጅ አንዱ ሳይበላ አንዱ ሁለት ገል የሚበላበት አሰራር የለም አለ እበላለሁ እኔ ከገባልኝ ምን ቸገረ አንዱን በላዋለሁ አንዱን ደግሞ እመልሳለሁ አንድ አልሰጥም እኔ በራሴ ተማም በራስ መተማመን ያለኝ ሰው ለባርጉልኝ ጋይስ ሁለት ከሆነ ሁለቱን በርገር ታዝና ከዛ አንዱን ቴካው ያረጋለው እቤት ወስጄ በመጥበሻ ግን ይቀጣ ለባርጋ ሞቀርጋሽ ማዮኒዙ ምናምን እዛው ተቀለጥ ግን እንዴትም አድርጌ ይበላታል ያረግን ሳንታ ይሄን ያልጫ የኔ ገንዘብ ይሄን ያለው ማለት ነው ይሄን ያለው የኔን ገንዘብ የመብላት እቅድሽ በጣም አሪፍ ውሳኔ ነው የወሰንሽው በቤትሽ ደስ ይላል ግን ምንድነው ጥያቄውን ስለማትመልሰው አንድ ገል ነው የምትበላው አንዱን ነው የምበላው ምንድነው እንደዚህ የምትጠጪው ምንም እዚህ ጋር ነው አዋራ ቴንክ ዩ አረ ነጭ ስለሆነ አይችልም ልብስክ ታጮልክ ያልኩሽ እናታውሽ እሺ እንዳታነቢ ሌላ ነገር ውስጥ እንደምመልስ አውቃለሁ ኪራ አይ ቤተሰብ እንግዲህ አይታችኋል ቀደም የተተረበረ ነው ምን እንደማረግ እንዳለበት ታውቃለህ በቃ እንደምመልሰው ስለሚታወቅ ደውዬልዘዝልሽ ወይ እንጀር አረ ትንሽ አታፍርም አረ ጎበዛ ጨብጭብ እዚህ ነው መብላት የምጀምረው አረ ጨብጭብ እውነት ሳንታ አትመልሹም አሁን እንዳንቺ ስለማላጭ በረበረ እኔ አሁን ቀደም ያረጋችሁ ነው ታለች ሳንታ ህዝብ አደባባይ ህዝብ ያየው ነገር ነው እኮ ያልመለስከው እኮ ነው ተው እንዴ ምን እሺ ነው ባዋት የመለስኩትን ጥያቄ ያጭበረበረች እኔ አጭበርብራለሁ ግን እሺ ልብ አድርጉ አርገዋል እነሱ አርገው ጨርሰዋል ባርጉ ባታቸው ታዝበውሽ አርገው ጨርሰዋል አራን ያኔ ተመልካቾች ደግሞ እንደዚህ እንደማይጠረጥሩኝ አውቃለሁ በጭራሽ ግን የጋራ ተመልካቾቻችን ናቸው አይጠረጥሩኝም ፍረዴን ብዬ ነበር ግን ህዝባችን የጋራ ስለሆነ እንግዲህ እነሱ እንዳረጉ ያረጉ ፍረዱን ካጭበረበርኩ እሱ እኮ ነው እንደው ልብ አድርጉ ስንት አምስት በጣም ሎንግ ታይም አምስቱንም ዛሬ አምስት ቁጥር ያለው ነው ከቪዲዮ ላይ ራሱ አምስቱ ህዝቦቹ ራሱ ተመልካቾቻችን ኮሜንት ላይ እገል ምንድነው እገል ይሄን ያህል ነው ላያ ይሄን ያህል እሱን ባየው ቁጥር የሚሰማኝ ስሜት ሳንታ እኔ ራሱ ረባበሻለሁ አታስተውሽኝ እኔ ራሱ በጣም ነው መረበሽ እኔ በጨዋታ እንትን እያለች እያወራ እዛ ካሜራው ነው ይሄው ካሜራ ወደ እንዳታይ በቃ ኖር አይደለም እንዴ ይሄን ተጠበቃል ሳንታ እንደዚህ ነው ማነበው እሺ የመጀመሪያው ጥያቄ ዝግጁ ነሽ ነፂ ማን ነው ዳጊ እንጀምር በይ ዝግጁ ስትሆኝ እንጀምር ምንም አልፈራም እሺ እንዴት ነሽ ግን ደህና በነገራችን ላይ ከዚህ እስከ መካኒሳ ከዛ ደግሞ ከመካኒሳ አንስቶ በኮየ ፈጭ አድርጎ ወደ ቃሊቲ በሚወስደው መንገድ ኬንያ ስንት ኪሎ ሜትር ነው ይሄን ከመለስ ምን አገሉን ኧረ ይሄ አልደግምም ጫና ቪዲዮ አይደግምም እየተባልኩ ነው ያደረኩት ኬንያ አልደግሞ ይሄን ከመለሽ ተመለሻለሽ እኮ ድጋምልና መልሳለሁ በኬንያ አንድ የሆነ ትኩረት ልስጠው እኔ ራሴ አልሰጠሁትም ትኩረት ቆይ ከኬንያ እና ኬንያ ማመጭ እኮ ነው መጨረሻው የት ደረስከው መዳረሻችን እኮ ነው ኬንያ የት ደረስ የት ነበርክ ጥፉ አከር ነው የሄድኩት አንዴ ብቻ ድጋምልኝ እሺ ጥያቄው ልድገምልሽ
የኢትዮጵያ ከፍተኛው ተራራ ማን ነው? እንዴ የት ነካው? የመጀመሪያው እንዴ ፎር ተሳሳትሽ ልትለኝ ልታስቢበት አይቻልም። ድንገት ነው የምጠይቅሽ። ድንገት የሚጠይቅ ጥያቄ ነው። ሳልመልሰው አልሰማሁም። ምን አይደለም በኋላ ድንገት ጠይቅሻለሁ። ይሄን ጥያቄ ተዘጋጅ። አረ ግልጽ አላረገ ኪራውነት አይ አይሁን ድጋሜ ፊት ለፊትም አልጠይቅሽ። እኔ አንዱን ሳልመልስ ነው አውቃ ነው ሆን ተብሎ የተሰራ ሴራ። ማርያምን አውቃለሁ። ማርያምን አረ ሳንታ እኔ እንዲህ ነው ግን አታስጨንቅኝ። እኔም አላውቀውም የጠየቁሽ ጥያቄ እኔም አላውቀውም። ላስጨንቅሽ ስለፈለኩ ነው። መጥፎ መንፈስ አያቸው ጠያቂ ስትሆኑ ነው ለካ እንደነሰገና ምትደረስከው ኬንያ በኮዬ ፈጫርጋ ግን ኬንያ ገባን። ግን መነሻው መካኒሳ እንደሆነ አስታውሳለሁ። መሀል ላይ ግን ብዙ ሰፈር አልፈናል። ብዙ ክፍለ ከተማ ረግጠናል። በኮዬ ፈጬ ነው የሚካሄደው እዛ ኬንያ ቅርብ ነው። ማርያምን እና ለምን አንገባም? አንድ ቀን ጠዋት ተነስተን በዚህ በእንደብሩ ሚኪራ በጠዋት ተነስተን አንድ ቀን ስንቃችንን እንቆጥራለን። በቃ አትሳቂ ሳንታ። እኔ ከልቤ ስመክርሽ አትሳቂ። የሚጠቅምን ነው የሚበጀንን ነገር ነው። ኬንያ ግን ውጪ ነው። ወይኔ ኬንያ ያላችሁ ሰዎች ልብ አድርጉ። አይ ከሆነ ከኮዬ ከኮዬ ቅርብ ከሆነ ለምን ኬንያ አንገባም? ዛሬ ብዬ እኮ ነው የገቡ አሉ። መናገር ስለማይፈልጉ ነው እንጂ የገቡ አሉ። ስለቀስከኝ ማርያም ከሆነ ምሬን እኮ ነው። ቅርብ ከሆነ አንሄድም እንደኛ ራስ ተጣበቀ። እኔ ስላልፈለኩ ነው። እናንተን አላውቅም። ዘመተንሽ ባንዴ ብር በብር እኔ ንግዴ ስለማይሆንልኝ ነው። አይ ግን እንሞክራለን። ሳንታ የምርን ነው። ጫማም ቢሆን እናመጣለን። ኮንጎ እኮ ጫማ በካርጎ እናመጣና እዚህ መቻብቻ ለክሮቹ ነው የሚሸጥልን። በካርጎ አምጥተን በላርጎ አጥፈን መሸጥም አጥበው ነው የሚሸጡልን። ወይኔ ቅርብ ነው። ጥያቄ የለም እንደምታረሳችሁ ሳንታ። እሺ አንተ ኬንያ ላይ ለምትቆያለሽ? እኔ ጠየኩሽ የኢትዮጵያ ትልቁ ተራራ ስንት ኪሎ ሜትር ነው? እሺ ስሙ ማን ነው? ስሙን ከነገርሽኝ በቂ ነው። እውነት ርዝማኔውን ተይው። ትልቁ ተራራ አለው ግን ተራራ ትልቅ ተራራ አለ ኢትዮጵያ ውስጥ እንደዚህ ነፍ አለ እኮ። ግን አንዱ ዋናውን ትልቁ ነገር ይሄ እንደዚህ ደረቱ ሰፋ ያለው ግርማ ሞገሱ ራሱ በእናትሽ አይኔ ላይ ነው። አይኔ ላይ ነው። መብላት ትፈልጋለሽ አይደል? በርገር እርቦሻል አይደል? እሺ ልደውል አንድ ቦታ። ይሄ የስልክ ጥያቄ የ500 ብር የስልክ ጥያቄ ነው። አቆም ደግሞ ደውለሽ ሞተሻል ሳደርጋት ያለሽ እሱ ቀረጻ ላይ ነው። ይሄኔ እኮ ያነሳልኛል ምን ሆና ነው ብሎ ተጨንቆ። እሺ ቆይ ልመልስ። በኢትዮጵያ ትልቁ ተራራ ይሄን ከመለሽ በቃ ከዛ ቀጣዩን 9 ጥያቄ ከመለሽ በቃ ትበያለሽ። እቺ አታውቅሽ ሊያመኝ። ኧረ አይዞሽ በእግዚአብሔር ወፍተን ጀገን ነው ትልቁ ተራራ ኪሊማንጃሮ ማን ነው ስሙ? ማን ነው እንዴ? እሺ ኧረ እኔ እንጃ ግራ ገባኝ። ትልቁ ተራራ እውነት አስቢ። እሺ ከሆነ ነገር ጋር እንደም ይገናኛል ስሙ። ከምን ጋር? ኧረ እንደዚህ ማፍንጫ አልሰጥሽም። ብቻ ስሙን ብዙ ቦታ ላይ ትሰሚያለሽ። ከሆነ ነገር ጋር ታገናኝ። አባይ ጋር ነው ያለው። አባይ ባንክ ወንዙ አይደል? የት ነው? ጠረፍ አካባቢ ሰሜን ነው ያለው። ሰሜን ተራራ ሰሜን ስላት ተራራ ጨመረችበት። ኧረ ልብ አድርጉልኝ አይደለም ሌላ ነው። አራታ ዋርድ ኪራ በቃላሽ በል። እቺን ጥያቄ ቁረጣት እንደ ሀሳብ ትቀር። ኧረ ግዴኝ ገንዘብ አንድ በርገር እንጂ ወይኔ በርገር ንገሪ እውነት። ኧረ እኔ እንጃ ግራ ሳንታ ምን ሆነሽ ነው? እሺ ፍንጭ ስጠኝ። እሺ የሆነ ባንክ ስሙ ከዛ ከተራራው ስም ላይ ግማሹ የሆነ ባንክ ስም ነው እኮ። ምን ያግልን መንግስት ባንክ? እሺ ማስታወቂያው ልንገርሽ። መልሱን ይንገርሽ እኮ የኔ እኮ ይቀርባል። የግል የመንግስት ላይ ልጅ ነው ይሄን ያለም እንዳይሆን ራሱ ተራራው ራሱ የለም እንትን ባንክ። እሺ ባንክ ብቻ አይደለም ቢራም አለው። እሺ ጨምርኩልሽ። ቢራ አሁን ካልመለሽ በቃ ሰማያዊ ነገር ባንክ እናት ባንክ ይመስላል እኮ። እናት ባንክ ነው። አባት ነው ከእናት ኦሮሚያ ባንክ ነይ እኮ አረጋይ ኦሮሚያ ተራራ እና ኦሮሚያ ተራራ አረጋይ። ኧረ ምን ነው የሚያስብለኝ ጋይስ? ዝም በይ። አዎ ግን ዝም በይ። እሺ የባንኮችን ስም በአጠቃላይ አልጠራም እንዴ? አቢሲኒያ፣ ንግድ ባንክ፣ አቢሲኒያ፣ ወጋገን፣ እናት ባንክ፣ አባይ ባንክ፣ ዳሽን ባንክ፣ ኦሮሚያ የህብረትና ኢንተርናሽናሉ
ኧረ በእናትሽ ነው ትላለች። በቃ ተስፋ የለሽም ሳንታ ጠርተሽ ከዚህ ላንዱን እስኪ ማርያምን ጠርተሽ እዚህ ጣለ እኮ በቃ ነጥብ አይሰጥሽም። ስድስተኛ ላይ ጠራሽ። እኔ እኮ የቱ እንዳስቀደመች አታውቅም። ጥንጧጣትሽ ላይ ጠራሽ። ማርያምን የቱ ጋር እንደጠራሽ ነው ያለው። በጣት አንቺ ደግሞ በጣት ታስታውሻታለሽ። ግፈኝ በቃ ይሄን ጥያቄ አትሻል ግን መልሱ ይቅርብኝ። ታውቂያለሽ እኮ ሳንታ የምር ረስተሽ ነው እንጂ ታውቂያለሽ። እሺ ዳሽኑ ልንገርሽ። ዳሽን ተራራ ነው እንዴ? አይደለም። ዳሽኑ ላይ የሆነ ነገር አለው ከፊት። ዳሽን ተራራ አይደለም። ዳሽን ቢራ ነው ያለው፣ ተራራ የለም። ከዳሽኑ በፊት የሆነ ነገር አለው። እሺ ጭንቅላት ዳሽን አትነልሽም። በቃ ጭንቅላት ተራራ ወይኔ ሞት ይሻለኛል። ጭንቅላት ስልሽ አሁን ጭንቅላት በሌላ መንገድ አታስቢም። ጭንቅላት ሌላኛ ስሙ ምንድን ነው? ጭንቅላት ሌላኛው አይምሮ ተራራ ወይስ በእንግሊዘኛ ብሬን እንዳይሰማሽ ዛታ ብሬን ስትይ ብሬን እንዳይሰማሽ ወይኔ ታመልቴን ተበቃ። ጭንቅላቱ ራስ ነው። ዳሽኑም ዳሽን ራስ ተራራ ለጭ ዳሽን ራስ ዳሽን እንዴት ተረሻል? ራስ ዳሽን ይረሳል። ባንካልን ቢራልን ምን ያልገባ ነው? ራስ ከየት መጣ? ሰው እስኪታዛ አለው እኮ ራስ ለምን ዳሽን ተራራ እኮ ይሆናል እኮ ራስ ዳሽን ዳሽን ተራራም ይባላል እኮ ግን ራስ ዳሽን ኦኬ ነው። ራስን ያስገባው ኦኬ ነው። ዳሽንም ብልሽ አሁን ቀላል ነበር። እሺ ዝግጁ ነሽ? ኧረ እናን እኮ በርገር የለም እና እኔ ምን አለፋኝ? የታል አለ አይደለም። አመላለስሽ ነች። ከዚህ በኋላ ያሉት ላይ አሪፍ ከሆንሽ እኔ ያው የዋሰው ነኝ ግን እጋበዛለሁ። የዋሰው ነኝ እኔ አልጨከንም። ኧረ እኔ ያረባም ባክ እንደዛ ሙጭ መጀመሪያ አሁን እንደዚህ ሳንታይሽ የሚያጋጥም ነው። ነግበኔ የሰው ልጅ ትልቁ ችግሩ ነግበኔ አይልም። ነግበኔ አይልም። እሺ ሁለተኛው ጥያቄ ልጠይቅሽ። የኢትዮጵያ ብሔራዊ ምግብ ምንድነው? ብሔራዊ ተራራውን አተሻል። ቢያንስ እስኪ ብሔራዊ ምግቡን ሞክሪ። ደግሞ ብሔራዊ ምግብ የሚባል አለን። እኛ ኢትዮጵያውያን ብሔራዊ ምግብ አለን። ለብቻ የኛ ብቻ የሆነች ብሔራዊ ምግብ አለች። ዶሮ ወጥ ናታ። የኛ ምግብ ብቻ የሆነች ከሆነች ዶሮ ወጥ ነው። ሌላ እስኪ እንዴት ወይ ታራውቀ ነው ባክህ። የለም እንደዚህ አይነት ጥያቄዎች አለ ብሔራዊ ምግብ የሚባል እሺ ከተባለ ባንክ አለን፣ ብሔራዊ ቲያትር አለን፣ ብሔራዊ ምግባችን የኢትዮጵያ አለን። ሽሮ ብሔራዊ ኮል ሁሉንም ሲያማከለ ነው። አሁን ለምሳሌ እኮ ሽሮ ሌላ ቦታ እኮ አይበሏትም። ሽሮ አሁን ለምሳሌ እንትና አይበሉም። ሰማታ አስተር እኮ ሁሉም አይበሉትም እና ብሔራዊ የኢትዮጵያ ምግብ እኮ ትባላለች ሽሮ። ከሽሮ በላይ ኢምፖርታንት ነው። ኧረ ኪራ አውቀክ ነው ማለት ላለመጋበዝ ግን ይሁን ከሽሮ በላይ ይሄኛው ኢምፖርታንት ነው። ማን ቡዴና አይደለም አንቺ ቢዴና ነው። ደግሞ እንዳረመኔ እዛ ቁጭ ብላ ቡዴና ትላለች። ምን ቡዴና አታውቂም? ኦሮምኛ ነው እኮ ምን ማለት ነው? ወይኔ በቃ አንቺ ተስፋ የለሽ ሞክሪ። እሺ ለሽሮም ለዶሮም የሚያስፈልግ ነገር ነው። ዶሮ ሽሮ ብለሻላ። የሚያስፈልግ ማለት ስትሰሪም ይሁን ስታቀርቢ ብቻ ያስፈልጋል። ሳቀርብ ትሪን ምን እንዴት ነው እንዴ? ወይኔ በላቸው። ሁለት ደብ አድርጉልኝ ጋይስ። ሁለት ጥያቄ ያጣሽ አይኔ እያየሽ አንተ እዚህ ቁጭ ብዬ እያየሽ ኬክ ነው ያመጣው ራስ ቀላል እኮ ነው ሳንታ በምልክት ባባ እኔ መቼም ለበርገር አልታደልኩም። እውነት ቀላል ነው ሳንታ። ይሄን ብትመልሽ እኮ ትበይ ነበር ግን ምን አውቃለሁ። ይሄ ቀላል ነው እውነት። እስኪ አንዴ ደግሞ የኢትዮጵያ ብሔራዊ ምግብ እኮ ሽሮ ዶሮ የትም እኮ አትበላም። አሁን ዶሮ ጤት ይሰራል ከኛ ሀገር ውጭ ከኢትዮጵያ ውጭ ማለት ወጡን ይሰራል። አሜሪካ ምንም ይሰራል። ጥብስ ነው እኮ ግን ከኢትዮጵያ የሄዱት እንደኛ እንዲህ ሳፋ ላይ ምናምን ተደፍቶ አይደለም እንጂ ተረክቶ እኮ ከኢትዮጵያ የሄዱት ሀበሾች ሲሆኑ ነው። አስቢ ሌላ እሱም እኮ ልክ ነሽ ግን ለእነዚህ ሁሉ ኢምፖርታንት የሆነ የሚያስፈልጋቸው ነገር አለ። ለዶሮም ለሽሮም እንጀራ ነው። አሁንማ ምን ዋጋለው? ደቂቃ ካለቀ በኋላ መልሻለሁ። ደቂቃ ካለቀ እውነት ግን አረ ደቂቃ አለቀ አላልከኝም እኮ እኔ ለምን እላለሁ? ዲንስ ደቂቃ እንዳለቀ ያው ምንድነው ማሻፈር ነው ማሻፈር። አረ ዝም በይ። አይ ተበልተሻል። አይሆንም ለምስ ደቂቃ አለቀ ብላልተውከኝማ እኔ ስላላልኩ ነው ሳንታ። እኔ ፎከሴ እኔ ስንት ነገር ማስብ ልጅ ነኝ አይደል? አይሙሬ ይጨናነቃል። አሁን ስለ ደቂቃ አላስብ እኮ ግን ይመልሻለሁ። አንድ እኮ መልሽ። አንድ እኩል አንድ አተሻል አንድ አግኝተሻል። አቴ መልሱን ደግሞ አልጻፍከው ባይወስ ምን ነው? እሺ ሶስተኛው በጣም ቀላል ጥያቄ ነው። ይሄ ቀላል ነው። በዚህ ሁኔታ እንዴት ነው በርገር የምበላው? ይሄ ልብ ማለት ነው የሚፈልገው ኮንሺየስ ሆኖ መመለስ። ኮንሺየስ ሁኚ እስኪ። ሆኛል። ኮንሺየስ
እስኪ ኮንሰንትሬሽን ሰብሰብ። እሺ ምንድነው ሶስተኛው ጥያቄያችን? 8 ሲደመር 6 15 ከሆነ 6 ሲደመር 8 ስንት ነው? 8 ሲደመር 6 15 ከሆነ 6 ሲደመር 8 15 አላልኳችሁም? ተበለድ ኮንሺየሱኝ እኮ ኮንሰንትሬት አድርጊ። 8 ሲደመር 6 15 ከሆነ 6 ሲደመር 8 ስንት? 15 ምን ልትል ነው? ኮንሺየስ ጀለሶች ጉዳይ አይደል? እኛ ቪዲዮ እየሰራን ሰው ይርፋ አድርጋ ነው ተጨፈራለች። ባክ ቪዲዮ አዙረና ሳያቸው እንደ ቪዲዮ አዙረና ሳያቸው በምን እናሳያቸው? ግን አንግላችን ይስታል። አንግል ይስትብናል። እዛፍኝ ልታወጪ ነው ቲክቶክ ልሰራ እንደ አንተ ሳትወጣ እዚህ ኳየር ትገባለሽ። በቃ ኋላ ማጀቢያውን ቢትቦክስ ትሰራለች። አሁን ጥያቄውን 15 8 ሲደመር 6 15 ከሆነ 6 ሲደመር 8 15 ታይ። በደንብ አስቢ። ኪራ አታጭበርብር በእናትህ። ሚጣ እየጨፈረች ነው። የልጅ ነገር አዋረደች። ማርያምን ከዚህ ላይ ተንከባለሽ ማለት አዋረደችን። የልጅ ነገር ጋሌም ቀርቶ ምኑም ተኛ አጉላሉ ጉል እንዳንነው። ሆስፒታል እድሜ ልኬ ነው ማዝነው። እንደ ሀገር ነው የምናዝነው። እሺ 15 በደንብ አስቢ። 8 ሲደመር 6 15 ከሆነ 6 ሲደመር 8 ስንት? 15 ነው። ኪራ በእናትህ አታጭበርብር። ቆይ መጀመሪያ ጥያቄውን በደንብ አስቢ። መልሱ ላይ አይደለም 14 እኮ ነው ጎበዝ። አየሽ እንዴ? ቆይ 8 እኔ ቁጥሩ ራስ ተፋብኝ 8 ሲጀመር ይኸውልሽ 6 እና 8 እኮ ለምን ታምታታለህ? 8 14 እኮ ነው። ኬት አምጥተሽ ነው ታዲያ? አዎ 15 አንተ ነው ያልከኝ። አንተ እኮ ነው። ኧረ ወይኔ ከብዙ ስቃይ ማስታወስ ባህል ሁለት መልሻለሁ። ሁለት ይሆንላት ይሁን። ይሄንን እንስጣት እግዚአብሔርን ስለምንፈራ። ግን ወይኔ ኃይለኛ ሻሻ አንተ በጣም ትኩረት ይጠይቃል። ከዚህ በኋላ ኮንሰንትሬሽን አደርጋለሁ። አንድ አልስ ኮንሰንትሬት እንዳታነቢ አረዳ ኮንሽ እንዳታይ እኔ ስልኩን እኮ አለ። ስልኩ ደህና ነው። ደህና መሆኑን እኮ ላረጋግጥ ነው። እኔ ጥናትን ያየሁት አንተን አላየሁም። እሺ ይሄኛው ጥያቄ ይሄም ኮንሺየስ መሆን የሚፈልግ የጭንቅላት ጥያቄ። እሺ 3 ልጆች አሉ። አንዱ ዮሐንስ ነው። 3 ልጆች አሉ። ስማቸው ማን ነው መሰለሽ? ዮሐንስ፣ ዳግም፣ በረከት። 3 ልጆች አሉ። ዮሐንስ፣ ዳግም፣ በረከት። 3 ልጆች አሉ። ዮሐንስ፣ ዳግም፣ በረከት። 3 ልጆች። በረከት እየዋኘ ነው። በረከት እየዋኘ ነው። ዳግም ደግሞ ብይ እየተጫወተ ነው። ዮሐንስ ምን እያደረገ ነው? እንዴ እኔ ምን አውቃለሁ? እንዴ እኔ አብሬያቸው ነኝ እንዴ? ቆይ በረከት እየዋኘ ነው። ዳግም ብዬ እየተጫወተ ነው። እና አንዱ ምን እያደረገ ነው? ምን እያደረገ ነው? በረከት አምጣጣኝ እኮ አንዱ እየዋኘ ነው። ስማቸው ማን መሰለሽ? በረከት። እሺ ምን እያደረገ ነው? ዮሐንስ። በረከት እየዋኘ ነው። እሺ ቀለል ላድርግልሽ። በረከት እየዋኘ ነው። እሺ በረከት ዋኘ። እሺ ዳግም ተኝቷል። እሺ ዳግም ተኛ። ኧረ ምንድን ነው ዮሐንስ? እውነት የሆነ እንትን ነገር አድርጎብኛል። ደነዘዝኩ እኮ። ዮሐንስ ምን እያደረገ ነው? በረከት ሁለት ነገር እኮ ነው ያወራው። 3 ልጆች አሉ እኮ። በረከት እየዋኘ ነው። ዳግም ብይ እየተጫወተ ነው። ያኛው ማለት ነው ወይኔ ዮሐንስ ምን እያደረገ ነው? እያመመኝ ነው የምለው። ዮሐንስ ምን እያደረገ ነው? አብረው ናቸው? አዎ አንድ ላይ። ምን እያደረገ ነው? ገምች ምን ሊያደርግ ይችላል? ተኝቶ ነው? ለምን ይተኛል እንዴ? እነሱ የተጫወቱ 3 ልጆች አሉ። እየዋኘ ነው። እሺ አይደለም አይዋኝም። ውሃ ይፈራል ሲጀምር። ኧረ ውሃም ይፈራል። ውሃም አይዋኝምም ብይም አይጫወትም። 3 ልጆች አሉ። አረ በጣም እንትን የሚያደርግ ነው ይሄ ጭንቅላት። እሺ ቀለል ላድርግልሽ። የሆነ ነገር እያዞረኝ ቀለል ላድርግልሽ። 3 ልጆች አሉ። በረከት እየዋኘ ነው። ዳግም ብዬ ተጫወተ ነው። እኔ እያየኋቸው ነው። እኔ ታዛቢ ነኝ። እያየኋቸው ነው። እሺ
ዮሐንስስ ምን እያደረገ ነው? እያያቸው አንተ ነው ዮሐንስ ነው አቀለልኩልሽ። አሁን እኔ እንዲቀለልሽ አልፈለኩም። ለምንድን ነው የሚያቸው? ለምን የሚያቸው? ኧረ ይሄ ነሻሻል ባላያቸው መጥቼ እነግርሻለሁ። እና ኪራ አላልከኝም ወይ? ዳጊማ ይሻላል። ስም ቀይራል። ያው መጭበርበር ነው። ይሄን እንድትመልሺ አልፈለኩም። አቀለልኩልሽ። አይ መቼም አልመልሰውም ነበር። ላወጫብርሽ ሞከርኩኝ ግን እንትን አረገኝ። አይምሮኝ ተቆጣጣኝ። እግዚአብሔር ተቆጣጣኝ። አረ እንደ ቀልድ ብዙ እየመለስሽ ነው ግን መለስኩ እኮ ነው። 4 መልሻለሁ። ይሄን አመልሽ። አምስተኛ ይሄን አመልሽ እርግጠኛ ነኝ። 5 መልሻለሁ። በነገራችን ላይ ጋይስ ግን ኪራቲዩም ሰብስክራይብ እያደረጋችሁ ነው፣ ሼር ላይክ እያደረጋችሁ ነው። በደንብ አድርጉ። ቪዲዮ ተመችቷችኋል አይደለም? ሸፍጥና ደባዬን እየመለስኩ ነው። 5 መልሻለሁ። ሸፍጥና ደባ 5 አይመልስ። አረ የምን 5 የጠየኩሽ ራሱ እኮ እሺ አው ብላል 5 ስላ የጠየኩሽ ራሱ እኮ 5 አይሞላ 5 ከአራት ጥያቄ 5 መልሻለሁ የምትልበት ሁኔታ ላይ ደርሰናል። እግዚአብሔር ያሳያችሁ። 5 4 ጠይቄሽ 5 4 እሺ ከአራቱ 3 መልሰሻል። እሺ እኮ አንድ ነው የቀረኝ። ይሄን አትልሽ። እሺ ለገንፎ አገነፋን ካለ ለሽሮ ምን እንላለን? በእንጀራ እንበለዋለን እንዳት ለገንፎ አገነፋን ካለ ለሽሮ ምን እንላለን? ለሽሮ አንተ ከተከነ አይሆንም አይገናኝም። ለገንፎ አገነፋን ከመገንፋቱ ለገንፎ አገነፋን ለሽሮ ጋይስ ኮሜንት ላይ የጻፋችሁ ለሽሮ ምንድን ነው ይባል? ለገንፎ አገነፋን ለሽሮ አፍለቀለቅን ነው በሳቅ ነው ሽሮ ይፈታፍለቀለቅ አይባልም አይደለም አይደል? ለገንፎ እንደዛ እኮ ቢሆን ኖሮ ለገንፎ አገነፋን እንልማ ከቃሉ ነው የተነሳ ነው። ለገንፎ አገነፋን ያለው ከቃሉ ከስሙ ተነስቶ ነው አይደለ? ለሽሮ ግን አንተ ከተከል ሌላ ነገር ነው። እሳተ ገሞራ ምን ተከተካል እኮ ምንድን እስኪ ሌላ ለሽሮ ለገንፎ አገነፋን እኮ ነው ያለው። ለሽሮ አጽም ከሽሮ ተነሽ እንጂ ለሽሮ ለገንፎ አገነፋን ለሽሮ አገነፋን ያን መልሷ ሽሮ አይገነፋም ደግሞ ሽሮ አንተ ሽሮ ተከተከነ ከሽሮ አንተ ጋይስ ኮሜንት ላይ የጻፋችሁ እናንተ ለገንፎ አገነፋን ካለ ለሽሮ ምን እንላለን? ለገንፎ አገነፋን ለሽሮ ወፍራም ነው ሽሮ ኮፈረ ነው አፍለቀለቅን ወይ አንተ ከተከን ነው ወይ ደግሞ እኔ እንደው ምን ትያለሽ ብዬ እንደተጠበቅኩ ታውቂያለሽ። አገነፋን ስላለ አሾረሾርን አገነፋን አሾረሾርን ይሆናል። ግን ምንድነው ኦዲየንስ ነው የመልሰው። ይሄንን እኛን መልሰው ኦዲየንስ ይመልሰው። ግን ካንከኖኛል። ግን ኦዲየንሶቼ ከመለሱት እኔ እንደመለስኩት ነው። እንደዛ ይባል። እኔ ቀደም አንድ እንደዛ ብለሽ አጨረሽኝ። ለሳንታ መለስንላት ብላችሁ ጻፉ ኮሜንት ላይ። እውነቱን እንደዛ ካላችሁ ለሳንታ ሚል ከበዛት ትሸለሚያለሽ። ለዳጊ እኔ አንድ አይዲያውን ያመጣው ለሳንታ ነው የመለስን። እኔ በርገር በበላ ደስ አይላችሁ ይላችኋል። አታዩኝም? አጥንት ከሰውነት ተራውጣው ይጋብዙኛል እነሱም እንዴ ይሆንልሽ። ለማንኛውም ከ5 ጥያቄ አንድ ነው የመለስኩት። ኧረ በቂ እኮ ከመለሱልሽ ነው ገና። ኧረ 3 መለስኳል እንዴ ይቀራል። ከተባነነ ይቀራል። ረፊ አታጭበርብሪ። በጋይ መንገድ ተጓዥ ምን ሆናለች? እሺ ይሄ ደግሞ ምን ይላል መሰለሽ? 10 ሰዎች 5000 ከፍታ ላይ ያለ ጉድጓድ ውስጥ ቢወረወሩ ምን ይሆናሉ? ይሞታሉ ነው አይደለም? 10 ሰዎች 5000 ከፍታ ያለ ጉድጓድ ውስጥ ቢገቡ 5000 ጫማ ከባድ እኮ ነው። ቢገቡ ምን ይሆናሉ? ይፈጠፈጣሉ። እሺ ይሰባበራሉ። ሰዎች ነው ያልኩት። ሸክላ አለ እኮ ያው ነው እንዴ 5000 ሩቅ አይደለ? ይፈጠፈጣሉ። ሞክሪ ሌላ ይሞታሉ። አንዱን ያዡ ሞተው ነው የሚፈጠፈጡት። ተፈጥፍተው አየር ላይ መቼም ተንሳፈው አይቀሩም። ነገር ቆይ እስኪ ድገሙ። 5000 ከፍታ ላይ ያለው ጉድጓድ ውስጥ ከፍታ ላይ ወደ ላይ ነው 5000 ጥልቀት ያለው ጉድጓድ ውስጥ 10 ሰዎች ቢወረወሩ ምን ይሆናሉ? 10 ሰዎች በቃ እዛው ተደራርበው ነው የሚሞቱት። አቤት ጭካኔ! አቤት የሰው ጭካኔ! እንኳንም አንቺ አልሆንሽ የገፈጠርሽ አይተርፍም። እነዚህ ሰዎች ተደራርበው ይሞታሉ። ቢያንስ ምን አለ ለየብቻ ቢሞቱ፣ ለክብራቸው ለስማቸው ተራ በተራ ወይ ቢሞቱ እንጂ ተደራርበው እኩል አይደል የወደቁት። እሱን እኔ አልገፈጠርኩም። እኔ ማን እንደቀደመ አላውቅም። ብቻ ምን ይሆናሉ? ጥያቄ አንዳንድ ጥያቄ ግን ያስቃል። እግዚአብሔር ምን ሲሳሩ እንደዛ ስቃሻል
ወይኔ በቃ ግን ሆነም ቀረ ከዛ ሁሉ ከፍታ ወድቀው አይተርፉም ሞቱ ነው እግዚአብሔር ነው የሚያውቀው እንደዚህ ብለሽ ይሞታሉ ረጅም ነው ግን 5000 ያልኩት ሊተርፍ ይችላል እሺ 10 ሰዎች እኮ ናቸው እና 10 እንደ ለመቶ ይሞታሉ 5000 እኮ ማለት ከየት እስከ የት ይሆናል እሺ በነገራችን ላይ በዚህ አጋጣሚ ጋይስ ድርቅ እንዳይለባችሁ ጭውቴው አንድ ነገር ትዝ አለኝ ያንቺ ቪዲዮ ላይ ስንሰራ ቀድም እንብረሻል እኔ ከስኔክ ጋር ያዘ መጥፎ ውስጥ አለኝ ብለሻል አዎ እና እስኪ ያገጠመኝሽን ንገሪኝ ማውራት ራስ አልፈልግም አረ በእግዚአብሔር ሳንታ ተጨገሽ አታስጨንቂኝ ተውሽ አትጥራብኝ ባቢል እኮ ተው እኔ የምር በጣም መፈር ወይኔ አንተ እውነት እግዚአብሔር ነው ወይኔ ደነበት እውነት ሳንታ ይቅርታ እውነት እግዚአብሔር ደነበረች ወይ ራፉ በቃ ማቤቴን ቃዣለሁ ላይ ማርያም ሌላ ማርያም ፈራውነት መድኃኒዓለም እኔ ሌላ እንዲመቶ እንዲቢገማምጠኝ ይሻለኛል እግዚአብሔርን አልወድም የብዙ ሰው እንትን ነው ባይዘው እባብ ብዙ ሰው ያኔ ይለያል ማርያምን ቲቪ ራሱ ያየን እኔ አጋጣሚ ካየው በቃ ሁሉም እቤት ውብ ብለው ነው በነገራችን ላይ እኔ የሆነ ልክፍት አለብኝ የሆነ ሰዓት አንተ ሰውነቴን ሁላ እንዲያደርገኛል የባብ ቪዲዮ ይሄ ዘንዶ ምናምን ባይዘው እንትን አይረብሸኝምና ግቢ ዶርም እያለን የሆነ ሰዓት ላይ በፒሲ እየከፈትኩኝ ዋይፋይ አገናኝቼ ማታ ቁጭ ብዬ ሰራይ ብያይ ነበር ይሄ እንትኖች አሉ የኔፓሎች ምናምን ይሄ የሚያድኑ አሉ እባብ ልክ እንደ አንተ ራሴን ሁላ ጠቅ አደረገኝ ማርያምን ልክ እንደ አሳ ምናምን ከውሃ ውስጥ እንደሚያሰግሩ ሰዎች እባብ እየፈለጉ ኮብራ ምናምን እያደኑ ይዘው እንትን የሚሉ ሰዎች አሉ ትንሾቹ ፈሎቹ ራሱ ምናምን እባብ ነገራችን ላይ ተውልንገር ጓደኞቼ ያውቃሉና እርኩስ ናቸው ማርያምን ደግሞ በሌለኝ እንዴት ማርጌ የገዛው ስልክ እንደዚህ ይዤ እነሱ ቤት እየሄድኩ ነው ከዛ ደወሉና ባርች ኢሞሌ እንጀራ ግዢ ምናምን ይሉኛል አንዳንዴ ከዛ እምትጋዡን ልካንልሻል ሲለኝ አትነግሩኝም ምናምን ሳይ አይ ሰው ስላለ ነው ግቢና ይዋሉኝ ከዛ አስፋልት ላይ እንዲያ ከፈት ሳረገው እንዲ እንደዚህ ስልኩ እንደዚህ ነው ለው ማርያምን ከዛ ጮክ ያለው ስልኩ ታፈጥፍጣል ሰው ከቦኝ ምናምን ጭራሽ ተቀበሽ እንደው ምን ሆነ ነው ብለው ነው አስፋልት ላይ ከዛ ስልኬ ሳይ ኦሬዲ ዴድ ደግሞ እንዴት አርጌ እንደገዛት ሌላ ሀዘን ግን አሰሩልኝ ራሳቸው አሰሩልኝ ምን ማልካሱኝ ስክሪን የተቀየረ ስልኩ ነው በስንተኛው ጊዜ ኦሬዲ ተበላሸ ቼንጅ አዛም እና እኔ እንደዚህ አይነት ቀልድ ራሱ አትቀልዱላችኋለሁ እኔ አልወድም አይዞሽ እና ከዚህ በኋላ ሰምታችኋል አይደል አደራ አባካችሁ ስራ ቦታ ምንም ታገኙት ሰዎች ባቡ ግርሽ ነው ያላችሁ የነገረካቸው እኮ ገባሽ ሊኒ እንዳይገባሽ እሺ የሆንኩትን ልንገር የሆነ የመጀመሪያ ፊልሜ ነው አስታውሳለሁ ከዛ ጉራጌ ሀገር ነበር የሚሰራው ከዛ በስማማረሰውም እና ለመስቀል እንሄድ ነው ብዙ ሆነን እንሄድ ነው እና አያውቁም የዛኔ እንደምፈራ ምናምን አያውቁም ከዛ ለመስቀል ስትሄዱ የሚያውቁት ካሉ እንትን አለ ይሄ ምንድነው ሳር ነው ሙሉ ሜዳው ሳር ነው እግርክ ሲገባ ይሄ ውሃው ምንድነው የሆነ ስም አለው ጫፍ እያረክ ነው የምትሄደው ውሃውን እስከሆነ እግርክ ይገባል እና ውሃ በውሃ ነው መሬቱ ሳር ነው ለም ነው በጣም ነው የሚያምረው ከዛ እናቴ ተያይዘን እንደዛ እየሄድን የሆነ ሰዓት እንዲህ እያለ አልተገኘም ማሰብ ራስ አልፈልግ ብዙ ነን አዩት በቃ መድኃኒዓለም እኔ እንዴት እንደሆንኩኝ ተው አይዲያ የለክ ቤት እንደደረስኩኝ የቱ ጋር እንደተራመድኩላ አላውቅም እውነት አላውቅም ለዛ እየሽመስል ወደ አዲስ አበባ ተመለሽ ራስሽን በቃ እኔ ማርያም ተወኝ እግዚአብሔርን እንዴት እንደሆንኩኝ ከዛ እንትን የዛ ሀገር ሰዎች እንደ ቀልድ መተው ቀጥቅጠው ገደሉት ከዛ ክሩ ሙሉ አወቀ አይደል እንደምፈራ እና ማርያም ቴንሽን ሆኜ ስራ እንዴት ልስራ ከዛ ተኝተን ምን እንዳረጉ ታውቃለህ በዚህ አጋጣሚ ዛ ጉራጌ ክልል እግዚአብሔርን በጣም የሚገርሙ ሰዎች ናቸው ለሰው ልጅ ያላቸው ፍቅር ክብር እኛን አያውቁንም እኮ በአንድ ጓደኛችን ሄድ ነው ለኛ ብለው በግ ምናምን ተው በር ያረዱልን ታምናለህ እኔ ማርያም ወደፊት ብር ምናምን ሲኖረኝ አይምሮዬ ላይ ናቸው ሄጄው ነገር ባረግላቸው ነው ያቅም ማጣት ነው እንጂ በጣም የሚገርም የእንግዳ አቀባበል አላቸው ለምን ሌላ አዲስ አበባ እኮ እግዚአብሔርን ውሃ ጣምቶ ከእንዲንትን ብትል ሁሉም አሁን ጊዜው ይፈራል እንዲ ክፍለ ሀገር ገጠር ላይ ግን ወይኔ ለሰው ምንም ሰው ያምናሉ
በዛ ላይ ንብረታቸውን አንተ በሬ ማን ነው የሚያርድልህ? በአሁን ሰዓት በሬ አይደለም ዶሮ እየበሉ ስትገባ የሚደበቅበት ከባድ ነው። እና ማርያምን እኔ መብላቴ ምናምን ትቼ በቃ መደመም ያስኩኝ። እንደዚህም አይነት ፍቅር አለ። ለምን ይሄ ነገር በፊት ነበር ቀረ። የሚገርም እንክብካቤና ፍቅር ነው ያሳዩን። እና አዎ ማርያም ብያለሁ የሆነ ፈጣሪ እንትን ሲለን እንደዛ ደግሞ ነን ስንሄድ ምን ያህል ደስታቸው በየአመቱ እንዳቃሪ ምናምን ብለውኝ የመጣሁት ባዶ እጄ ምናምን ብለህ ትቀራለህ። ግን እኔ መስቀል ላይ እዛ ነው። አዎ ማርያምን እኔ በቃ አይምሮ ላይ ናቸው። በጣም ነው ደስ የሚለው ማርያምን ምንም እኮ ሳይኖረን ለቀረጻ ሄደን እያስተኙን እያበሉን እያጠጡን እንዴ ምን ያለባቸው 15 ቀን የቆየን ሰው መሆን እኮ ነው። በቃ ከልብ ሰው በቃ ሰው የመሆን ኮንሰፕት የገባው ሰው ነው። በቃና አታገኝም አሁን እንደዚህ አይነት ሰው እንዴ። አረ የለም ማርያም በጣም ከባድ ነው። ከዛ ምን አረጉኝ ወደ ጨዋታው ስመጣ ምን ጨዋታ ነው እንጂ ጨዋታ ለሰቀቀን ነበር። አሁን ጨዋታ ብለሽ አወራሽ መሬት ላይ እንዲተረፍርፈን ብዙ ነን ተኝተናል። ከዛ አንተ የሆነ ሰውነቴን እየወረረኝ ነው ላሳው ከዛ የለም አዎ ተው ከዛ እንዲተኝተን በግ ታርዶ ነበርና አንጀቱን እንደዚህ አውጥተውት ስሬ ብለው አንጀት ውስጥ ውሃ እንዲካተውት ንፍት እንዲል ምናምን አድርገው ጫፍና ጫፍ ቋጥረውት ከተኛንበት ከጭንቅላታችን ላይ እንዴ ሳንታ ወይኔ ኮሽታ አይደለም እንደዚህ አጥመልምለው አስተኝተውት ማለት ነው። ሴቶቹ የሚተኙት ለብቻ አንድ ክፍል ነው የተኙት። አስተኙትና ምናምን ሲሉ በእንቅልፍ ልባችን እኔ ብቻ ብትግስል ካኔ ጭንቅላት ላይ እንት እኔ ጃኒ እንዴት እንደሆንኩኝ አረሰው ተረፍሽ። እኔ ማርያም ልቤን ራሱ እንዲሳወር ማረገኝ የሆነት ነው ስሜቱ ማርያም እንደማዞርም ሊጥለኝ ነገር ምናምን የለም። አንተ ሰው የሆነ ፎቢያ እኮ አለበት፣ ግን እንደ አይነት ቀልድ እኔ ሰው ለምን እንደሚቀልድ አላውቅም። በቃ መድኃኒዓለም እኔን የማውቀውኩት ግን መጥፎ ነው እንደዚህ አይነት ቀልድ። አዎ በቃ የምር ረጅም ሳለቅ ሳይን ያባብጡ ታው እንዳታርጉኝ። ከዛ ብቻ መጨረሻ ላይ ማለት ነው ወደ አዲስ አበባ ስንመለስ ያ ሳሩ ረጅም መንገድ ነው። አልሄድም አልኩ በስ እያለቀስ እና ምን እናርግሽ ያን ሁሉ መንገድ መኪና አይገባውም። ቤትም አትሄድም በቃ ሳር ነው እንዲጫፍ ጫፍ እያልከ ነው የምትሄድ። እንዴት እናርግሽ እኔ አላውቅም። በቃ አለቀስኩ ማርያም። አሁንም እዛም እና ለቀረጻው ደግሞ መሀል ላይ ሲሄዱ ገደልን እያሉ እንደቀልደለም የሚመጡት ነው አለ በቃ የሆነ ቦታ። ከዛ ታዝዬ ታምናለህ ታዝዬ በየተራ 4 ቀን እውነት እዛ ልጆቻቸው ያሳረፉን ልጆች እነሱ አዝነው 2 ልጆች አሏቸው በየተራ እነሱ አዘሉኝ። ከቀረጻ ምን እያዘሉኝ ካረግጥም አልኩኛችን መሬት እንደምንም ከዛ መኪናው ጋር ደረስን። ከዛ አዲስ አበባ መጣን እልሃለሁ። ከባድ ጋይስ እንዲህ በቀላሉ የሚታለፍ ነገር አይደለም። እኔ ስኔክ ስትኝ እንዲህ ቀላል ነገር አይደለም። ከባድ ትውስታ ነው ያላት። ሴንሲቲቭ ናት እንደዚህ አይነት ነገር ላይና እባካችሁ አታስቡ። ካሜራ ራሱ ልንገር እንደ ወሬ አበዛሽ እንዳትሉኝ እንጂ የሰው ካሜራ በጣም ውድ ካሜራ እንትን እማማ ቤት ታስታውሳለህ? በፊት እንደው የሚያስታውሱት ካለ የመጀመሪያ ሲትኮም ደግሞ ስሰራ እሱን ነበር ከኮሮና በፊት ሳቋርጥ ስጀምር እኮ ነው እዚህ ስራ ላይ እንጂ እስካሁን ደብጥሩ ነበር። ከዛ እሱን እየሰራን እነሱ አላሰቡትም። ከዛ ዴቭ ሻሩክ የሚባለው አለ እሱ እኔ ጢጢ ነው ካራክተር ይዛል ድንጋይ ላይ እንዲቁጭ ብለን እየተቀረጸ እዚህ ጋር እኮ ምናምን እንዲካብ ነው ትልቅም እንትና እንደ ቀልድ ጣርተውት ስሙን አለ ምናምን ወይ ብዬ እንዲሳረግ ካሜራው ሄዶ 4 ቀን ልጅ ማቤቴ። ከዛ በቃ ባይምሪ ውስጥ እስር ቤት ገብቼ ላይፍ ሸብተሽ ታያቂያቼ እንዲ ብራም በሰከንድ አንተ ብዙ ነገር ታስባለህ ለካ በሰከንድ በቃ ካሜራው በጣም ውድ መሆኑን አውቃለሁ። በቃ ማረም ይሁን ጭልልልል የሚል ነገር አይምሩኝ ማስማን ይመረኝ ጭልል የሚል ነገር ተሰማኝ። ምን ነው አንቺ እጭ ምናምን አካበድሽ ነው የሚሉት እኔ የማውቀው ስሜቱን እንጂ ብቻ ታርፎ ካሜራው ያው ስራውን እንደምንም ተረጋግጬ ቀጣልን እልሃለሁ። ከባድ ነው ጋይስ። ብዙ ገጠመኝ ነው ያላት በዚህ ጉዳይ ብዙ ገጠመኝ ነው ያላትና አደራችሁ እንዳታስደነግጥ። በዚህ ጉዳይ ቀልድ አታውቅም። ሞታት ነው የተነሳችሁ እንደሰማችሁት። እውነት ነው አብላ ነው። እሺ አለኝ እንደ ኪራት አሸነፍኩ እንደ የምን ረጅም ሳስላራሽ የሸወድሽ መሰለሽ እኔ አለሽ ገና። እሺ ይሄ ቀላል ነው። ይሄን ተመልሻለሽ፣ ይሄንን ተመልሻለሽ። ከዛ ቀጣዩን ደግሞ አትመልሽም። ያጎትሽ እህት አክስትሽ አይደለችም። ምንሽ ነች? ያጎትሽ እህት ናት፣ ግን አክስትሽ አይደለችም። ምንሽ ናት? ያጎቴ እህት አክስት ናት። አክስት አይደለ?
አይደለችም እያልኩ ያጎቴ በግድ እኮ የሚሆን ነገር የለም ሳንታ አይሆንም አይደለችም እንዴ ናታ አይደለችም ያጎቴ በግድ የሚሆን ነገር አይደለም ያጎትሽ እህት ናት ግን አክስትሽ አይደለችም ያጎቴ ምንሽ ናት ያጎቴ እህት ያጎቴ እህቴ ጉድ ፈላ ያጎቴ እህት ያጎትሽ እህት ናት አክስትሽ አይደለችም እናቴ አይደለችም እናቴ አይደለችም ያጎቴ እንጀራ እናትሽ ማርያም ናት ሸዋናት አግኝተሽዋል እናቴ ናት ሌላ ምን ልትሆን ትችላለች ምንሽ ልትሆን ትችላለች እቺማ ሲምፕል ናት ባንተ ቤት አሁን አገኘሽ የለ አሁን አገኘሽ የለ እስኪ እናያለን እሺ ይሄን ታውቂ ይመስለኛል እግር ኳስ ላይ እንዴት ነሽ ሳንታ ታያለሽ እንደ ኳስ ማርያም እውነት እኔ ሲሉ ግን ባይዘው በዚህ አጋጣሚ እንደተታዘቡኝና እኔም እግር ኳስ ላይ ብዙ አይደለም ፊት ዶርም የተፋቱ ሰዎች ይነቀራሉና ሁሉም ይሄዳል ለሊት ላይ ምናምን 5 ሰዓት ላይ አሁን ብርድ ልብስ ምናምን ለብሰው ማርያምን በኩል ሁሉም ብርድ ልብሱን አርጎ በጣም ደስ ደግሞ በጣም ነው የሚበርደውና ሁሉም ብርድ ልብሱን አርጎ ምናምን እንደዚህ ያለ ለሊት ሄዶ ከዛ እየተቃጠሉ ይመጣሉ እኔ ዶርም ተፍታትቼ በፒሲ ፊልም እኔ ያየውና ፋፈሽ እያልኩኝ ቀጥል ብለውና ሎከር ይመታሉ በር ይመታሉ እና ቀጥል ብለው ይመታሉና ከዛ ነው ዳንኩት ባለማየቴ ምንም አዲስ ነገር የለውም እና አሁን ወደ ጥያቄው ስንገባ አቲ ምንም የሚታይ ነገር የለም እዚህ ለምዶብሽ እንዴ ድሮም ስኮርጅ ነው ጉዲው ትምህርት ቤት ያኔ አሁንም ከስተት ያተማሪም እኮ ተምሬያለሁ እሺ ጥያቄው ምንድነው አንድ የዩናይትድ ተጫዋች አለ ስሙ ጂሚ ካቬዝል ይባላል ስንት ቁጥር ነው ለብሶ የሚጫወተው የምን ተጫዋች ነው የማንቸስተር ዩናይትድ ተጫዋች ነው ጂሚ ካቬዝል ይባላል ስንት ቁጥር ነው ለብሶ የሚጫወተው ይሄን ከመለሽ ሳንታ በቃ እገሉን ተበያለሽ አረ እንኳንሽ አይኔ ያየው የሁለት ገል ከፍላል የሁለት ገል ደህና ሰው ጠይቀ ሞታ ከስንት እስከ ስንት ነው ቁጥር የሚሰጣቸው ቁጥር ሞልቷል ቁጥር ሞልቷል እኮ ኳስ የሚጫወቱት ከስንት እስከ ስንት ነው 24 እንደሆነ አውቃለሁ በቁጥር አንዱ ቡድን 11 ነው እስከ 4 አልቀር አይ አንዱ ቡድን እኮ 11 ነው 24ቱም እኮ አንዱ ቡድን ላይ አይደሉም 11 ነው እኮ 11 ነው እሺ 11 ቁጥር የሚለብሰው አይደለም ገምች ሞክሪ በደም 10 ነው እንዴ ማለዳ ለጠሪ ነው 9 ያልሽ ልትወጪ ነው እኔ ጊዜ የለኝም ቀደም እንዳልሽ 9 ነው 8 ኧረ ጉድ ፈላ እንዴ ሌላ ነገር አስቢ እሺ ሌላ ነገር ምን በረኛ ነው አይደለም እሺ እንትን ነው በቃሽ ዳኛ ነው ጥያቄ ውስጥ ነው መልሶ ያለው ጥያቄውን በደንብ አስቢ ጂሚ ካቬዝል ስንት ቁጥር ለባሽ የዩናይትድ ተጫዋች ጥያቄ ውስጥ ነው መልሶ ያለው ዳኛ እሺ ኃላፊያቸው ምንድነው የሚባለው ኃላፊያቸው አሰልጣኛቸው ነው አሰልጣኝ እሺ 8 ቁጥር ነው እኮ ልጅ እግር ነው ብታዩ እንዴ አሰልጣኞቻቸው ናቸው ትልልቅ ናቸው 8 ቁጥር ነው 8 ማቀደማች ወገቡ 7 ነው ወገቡ ነው 7 ነው ብለሽ አይደለም በየሽ 7 ቁጥር አይደለም እንዴ ቁጥር ስንት ቁጥር ተጫዋች ነው ያልከኝ እኮ ነው እኮ ጥያቄ ውስጥ ነው መልሶ ያለው እሺ በረኛ ነው አረ በረኛ ማለት ልጁ እሺ እንትን የሚሰጡት ቀይ ቢጫ የሚሰጡት ቀይ ቢጫ የሚሰጡት ማን ነው ቀይ ቢጫ የሚሰጡት እኔ የሚፈርዱት ፈራጅ ናቸውና ዳኛም አይደለም የዩናይትድ ያልኩት ዳኛ እኮ ለሁለቱም አይደለም ማለት ያለው እኮ ወገን ይዟል እኮ ዩናይትድን መርጧል ወይ አርሰናል አርግልሽ የተጫዋቾቹ ልጅ ነው እሺ ተጫዋቾቹ ነው ይዟቸው የሚገቡት ከነሱ ልጅ ኮስተር ብለ አይደለም ይሄን አመልሽም እርግጠኛ ነኝ እኔ ልመልስልሽና ከዛ አገልልሽም ማለት ነው ግን አንድ መለያ መጨረሻ ጥያቄ አለሽ እሱን ከመለሽ አንድ ተስፋ አለሽ እሺ ጂሚ ካቬዝል ሲጀመር የዩናይትድም የአርሰናልም ተጫዋች አይደለም የፊልም አክተር ነው የፊልም አክተር ነው እና ሳንታ በዚህ ልትረበሽ የሀገር አክተር ነው እኔ በምን አቋል የሆሊውድ አክተር ነውና በጣም ታዋቂና ጎበዝ አክተር ነው ማርያምን እኔ እኔ እኮ ባይዋቀው ነው ታውቂያለሽ ብታይ ኢየሱስ ክርስቶስ ነው ተውናል ስንት አይቻለሁ እኮ እሱን ፊልም ማርያም እግዚአብሔር ያሳይሽ ስለዚህ ተበልተሻል አንድ የመጨረሻ መለያ ጥያቄ እሺ እንግዲህ ሳንታን ሁላችሁም ታቋታላችሁ ጨበሪትን አላችሁ በነገራችን ላይ እኔ ሳንታ ከማደንቃቸው አክትረሶች አንዷና ግንባር ቀደም ናት የምሬ ነው ሳንታ በቁም ነገር አውርተን ስለማናቅ ነውና የምሬ ነው ሳንታ አክቲንጓ በጣም ነው የሚመቸኝ ጎበዝ ናትና
ከጽናት በፊትም የሆነ ጊዜ የሆነ ስራ ላይ ተገናኝተናል። ትዝ ካለሽ ትዝ ይልሻል እንጂ እንዴት እኮ አንድ ጊዜ እኮ ብቻ አይደለም በነገራት ተከታታይ ድራማ ነበረ። ከዛ ደግሞ አብረን ሌላ ተውነናል። እግዚአብሔር ያሳያችሁ። የቀድሞ ሰዎች ባሌ ነው ነበር ይሰራል ባሎኝ ይሰራል ነው ጋይስ። ፊልሙን አታገኙትም፣ እንዳትፈልጉት እንዳታውጡ ሚስተር ነው እና ሳንታን አውቃታለሁ በፊትም እና በነገራችን ላይ በጣም ጎበዝ ናት። እንትና ይሄ ኮሚትመንቷ ደስ ይለኛል ምናምን አክቲቭ ናት። የምሬ ነው ስራዎች ላይ ምናምን የሆነ ለቲክቶክ ራሱ ያለሽ ኮሚትመንት ብዙ ጊዜ ብዬሻለሁ ሳንታ ይገርመኛል። እና ስራ ላይ አትቀልድም፣ በቃ ኮሚትድ ሆና የምትሰራ አክትረስ ናት። እና ሳንታ ብዙ ስራዎች ሰርተሻል፣ ብዙ ፊልሞች ላይ ተውነሻል። ከጽናትም ከሌሎች የዩቲዩብ ፊልሞች ውጪ ከነዛ ከሰራሽባቸው አክተሮች ፊልሞች ውስጥ የአንድ አክተር ስም ለጠይቅሽ ነው፣ ከናያቱ ትነግሪኛለሽ። እና እንደውም ብዙ ባው ሁለት ሶስት ከአንድም ሁለቴ አይቻችኋለሁ አብራችሁ የሆነ ስራ ሰርታችሁ እና እስከናያቱ ስሙን ትነግሪኛለሽ። በጣም የምትወጁ የምታከብሪ አርቲስት ነው። እሺ የአባዬን የመኮንን ላከን እስከናያቱ አንዴ ደውዬለት አይቻልም ቢቻል እንዴ አራኔ መኮንን ላከ እሱ እስካባቱ ነው አራኔ ያላቀ እስካያቱ ነው የፈለኩት መቼም አላውቅም እኔ የራሴ እየጠፋብኝ የራሴ እየጠፋብኝ ባለ ማድረግ አየሽ ተበላሽ። ሲጀመር ብዙ ጊዜ ያስም እኮ አይጻፍም። እንዴት ሊይዘው ይችላል? ማንም አያውቅም እንዴ አንተና አንተ አንተ ራስህ አላውቅም። ማገባሽ አየሽ የኔን እንኳን አታውቅም። አንተ ራስህ የኔን ታውቃለህ? አታውቅም አይደለም እንትን ነው አቃሉ ግን ሚዲያ ላይ አላወራም እንጂ እሺ በቃ ላለመጋበዝ የተደረገ ጥረት ነው። ይናል መለስሽም በቃና እሺ አሁን ከዚህ ሁሉ ጥያቄ በጣም ጥቂት ነው የመለስሽው። ስንት መልሰሻል? 5 ምንድናት ከ10 ጥያቄ ሳንታ ደግሞ አፋልኝ ብለሽ ታወሪያለሽ እንዴ? ዝም ነው የሚማለው። እሺ ስለዚህ አሁን 5ቱን ስላልመለስሽ አንድ ቅጣት ትቀጫለሽ። እኔ ተቀጥቼ አልቀርም፣ ትቀጫለሽ። ኧረ ቅጣኝ። ይሄ ላንቺ ቀላል ነው፣ ቀለል ያለ ጥያቄ። እንደኔ አንቺ እንደጨከንሽብኝ አልጨከንም። ቀለል ያለ አንድ ቅጣት ትቀጫለሽ። ምንድነው ቅጣትሽ መሰለሽ? የሆነ ዘፈን አለ በልጅነታችን አይሙራችን ውስጥ ተቀርጾ የቀረ ዘፈንም መዝሙርም ልትዩ ትችያለሽ። እሺ እና የፀሐይ መማር ትወዳለች ፊልም ማጀቢያው መዝሙሩን ተዘፍኝልናለሽ። ሳቀው እኮ ነው ፀሐይ መማር ትወዳለች። ኧረ እኔ እንጃ እውነት ተይ ሳንታ እውነት ኦዲየንስ ይታዘበና። እሺ ዜማውን ላስታውስሽ፣ በጣም ላስታውስሽ። በስመ አብ ፀሐይ መማር ትወዳለች። እቺን ብቻ ነው መቤቴን እና ላትወድ ነው እንዴ? ድሮ እኮ ፀሐይ መማር ኧረ ዘጠናዎቹ ትውስታ አልለውም እውነት። እሺ ቀለል ላድርግልሽ። አንድ የህንድ ሙዚቃ ተጫውችልን። እግዚኦ ማረ እኔ አሁን ህንድ ቃል አማርኛ የሚይዘሽ ይሮጥ ኬት ይመጣል። ክሊፑ ይቅርብሽ እና ዘፈኑ ብቻ ተጫውችልን። ኩንቺያ ባይ የጃፓን ነው አይደለም ምንድን ነው? እውነቴን ነው። ባይ ስማኛ በደንብ ባይዋ ኩንቺያ ህነህነና ኤሌሉ ባባ ልትይኝ መሰለኝ ሳንታ። ወይኔ እንትንስ ግጥሙን ባይው እንጂ ምንድን ነው ኩንቺያ እኔ እንደውም ኩንቺ ወጣ ይለት ይመስለኝ ነበር። አዎ ኩንቹ ሄታዬ ማርምላዋ ሶማሊያ ቀላቀለ የህንድ ነው ያልኩሽ። እኔ ጉዴ ከየት ነው የማመጣው? ህንድ ሶማሌላንድ እንትና የህንድ ልክ ነሽ። የሆነ ሀሳቡ ካለ ማቻ ደስ ይላል። ወይኔ ጉዴ ማቻ ኧረ በስመ አብ ሆኒ ኮቺንቺያ አልሚ ሆገይ አዘት ትላለች። እኔ ሲጀምርላት ይሄን ማን ያጣዋል እንዴ? ዘፈኑን ነው እየፈለግሽ። ወይኔ ጉዴ ፈለ በቃሽ። በራስሽ ምርጥ የፈለግሽውን አንድ ዘፈን ዝፈኝልሽ፣ ቀለል አድርገሽ ሳትጨነቂ። እሺ መጨከኑም ከበደኝ እኮ ምን ብዬ ጨክናለሁ? እሺ የታባቱ ማን ነው እንዴ? ዝፈኛ አላልከኝ? እሺ ዝፈኛ ነው ታረብሽ። የኔ እኮ ዘፈን ምርጥ አስቃል። የታባቱ ሳንታ ሰደቡት ለና ዝፈኝ እንዴ? ቀልድ እንዴት ያዘው?
ዘፈን እኮ ነው እኔና እንደ የታባቱ እንዴ 10 የታባቱ ትላለህ ዘፈን የታባቱ ክብሬ እንዳይደና በእንዳሻሽ እንዳልሽ ጥሩ ሄደሽ አይ ኪራውዲን አመመኝ ማለት በቃኝ ማን ለባትሪ እኮ አይደል ነበር ጥሩ ገብተሽ አልችልም አይ በቃ የታባቱ ብለሽ ሳንታ እንግዲህ የታባቱ ብለን እያጠና እውነት አናስጨንቃትም ከዚህ በላይ እና አይዞሽ እሺ የታባቱ እሺ እንግዲህ ጋይስ ከዚህ በላይ አናስጨንቃትም ለገል ብለን እንደዚህ አናሰቃያትም እገሉን ትጋበዛለች ችግር የለውም እገሉን ትጋበዛለች ግን እናንተ ኮሜንት ላይ ተውንላችሁን ጥያቄዎች እየመለሳችሁ ዩቲዩብን ሰብስክራይብ ላይክ ሼር ኮሜንት በማድረግ ቤተሰቡን የዜግነት ግዴታችሁን እየተወጣችሁ ይመቻችሁ